ኪሳራ ያጋጠመው ግብር ከፋይ አማራጭ አነስተኛ ግብር መክፈል እንዳለበት ታውቃላችሁ? ከሐምሌ 1 2017 ዓ.ም ጀምሮ ተፈጻሚ የሚደረገው አማራጭ አነስተኛ ግብር በምሳሌ እንመልከት። 3 ግብር ከፋዮችን እንውሰድ። አንደኛው አብርሃም፣ ሁለተኛው ተከተል፣ ሶስተኛው ወርቅነህ። አመታዊ ሽያጫቸው የሶስቱም 15 ሚሊዮን ሲሆን አመታዊ ግዢያቸው ደግሞ 10 ሚሊዮን፣ ያልተጣራ ትርፋቸው 5 ሚሊዮን። ከዛ የአብርሃም ወጪ ስንመለከት 3.5 ሚሊዮን ነው። ስለዚህ የአብርሃም ከግብር በፊት የተጣራ ትርፍ 1.5 ሚሊዮን ይሆናል። የተከተል ወጪ ደግሞ 4.3 ሚሊዮን ነው። ስለዚህ የተከተል ከግብር በፊት የተጣራ ትርፉ 700,000 ይሆናል። የወርቅነህ ወጪ ደግሞ 5.3 ሚሊዮን ነው። ስለዚህ ወርቅነህ ከግብር በፊት የተጣራ ትርፍ የለው። ከዛ በተጨማሪም 300,000 ኪሳራ ገጥሞታል። አሁን እነዚህ ሶስቱ ነጋዴዎች አማራጭ አነስተኛ ግብር እንዴት እንደሚከፍሉ እንመልከት። ሶስቱም አመታዊ ሽያጫቸው 1.5 ሚሊዮን ስለሆነ ያ በ2.5% ሲባዛ 375,000 ይሆናል። አብርሃም በሂሳብ መዝገቡ ያቀረበው ግብር መጠን 507,000 ብር ሲሆን በሂሳብ መዝገቡ የተሰላው ግብር ከአማራጭ አነስተኛ ግብሩ ስለሚበልጥ በሂሳብ መዝገቡ የተሰላውን ግብር ይከፍላል ማለት ነው። ተከተል በሂሳብ መዝገቡ ያቀረበው ግብር መጠን 227,000 ብር ሲሆን በሂሳብ መዝገቡ የተሰላው ግብር ከአማራጭ አነስተኛ ግብሩ ስለሚያንስ አማራጭ አነስተኛ ግብር ይከፍላል ማለት ነው። ወርቅነህ በሂሳብ መዝገቡ ያቀረበው ግብር መጠን ኪሳራ ቢሆንም አማራጭ አነስተኛ ግብር ማለትም 375,000 ብር ይከፍላል ማለት ነው። ወርቅነህ ከስሯል። ለምንድነው አማራጭ አነስተኛ ግብር የሚከፍለው ልትሉ ትችላላችሁ። በአዋጁ መሰረት ኪሳራ ያጋጠመው ግብር ከፋይ በአማራጭ አነስተኛ ግብር አሰራር መሰረት እንዲከፍል ተደርጎ በኦዲት ከተረጋገጠ በኋላ በአመታዊ ሂሳብ መዝገብ ያቀረበው ኪሳራ ትክክል ከሆነ በተመላሽ ስርዓት የተከፈለው ግብር ተመላሽ ይሆናል ማለት ነው። በአማራጭ አነስተኛ ግብር ነፃ የሚደረጉ አንደኛ በኪሳራ ምክንያት መፍረስ ላይ ያሉ ድርጅቶች፣ ሁለተኛ በዕዳ ማሸጋሸግ ላይ